ሰላም ጤና ይስጥልን ውድ የኩራስ ቲቪ ተከታታዮች ኩራስ ወይም መረዋ ቻናላችን ላይ ቴሌግራም ላይ እንዴት ነው ድምጻችን አንድ ዘፈን ድምጹን አውጥተን ክላሲካሉን ብቻ ማግኘት የምንችለውና ከክላሲካሉ ጋር እየተለማመድን እንዴት ነው ዘፈን ማቀናበር የምንችለው ነው ጠይቃችሁኛል። በዚህ መሰረት አንድ አጭር ቪዲዮ ሰርቻለሁ። ብላችሁ ተመልከቱት። ያው ኩራስ ቲቪን ሰብስክራይብ ማድረግ አትርሱ። ምንድነው የመጀመሪያው ጉግል ላይ እንሄድና አፕሊኬሽን ሶፍትዌር አለ አውዲንግ ስትት አውዲሲቲ ብለን ሰርች እናደርጋለን። ከዛ ይሄ የመጀመሪያው ላይ የምናገኘው ይሄ የመጀመሪያውን ስንከፍት ይሄን ስንነካም ይከፍትልን ይሄን ይመስላል። ወይም ሊንኩን መረዋ ቲዩብ ላይ ወይም መረዋ ቻናላችን ላይ ቴሌግራም ላይ ወይም ኩራዝ 16 የሚላት ኩራዝ 16 ብላችሁ ታገኙታላችሁ። እዛ ላይ አስቀምጬላችኋለሁ። እዛው ስገቡ አውዲሲቲ የሚል አለ። ከዛ በዚህ መሰረት ይሄንን ወደ ታች ስታወርዱት ዳውንሎድ የሚል አለ። ዳውንሎድ ታደርጉታላችሁ። ያው ፒሲ ላይ ነው የሚሰራው። ዳውንሎድ ካረጋችሁት በኋላ ኦሬዲ እኔ ዳውንሎድ ስላደረኩት እንዲሁ ልክፈትላችሁ። ከዛ ይሄውና ዳውንሎድ አድርጌዋለሁ፣ ሶፍትዌሩን ከፍቼዋለሁ። ከዛ በመቀጠል ፋይል የሚል ትገቡና ጥግጋ ኦፕን የሚለውን ትነካላችሁ። ይቅርታ ለፍጥነቴ ያው ቪዲዮን በስሎ ማየት ስለምችሉ ነው። ኦፕን የሚለውን ትነካላችሁ። ከዛ ሰፓሬት የምትፈልጉትን ክላሲካሉን ብቻ ማውጣት የምትፈልጉትን ሙዚቃ ታስገቡታላችሁ። ለምሳሌ እኔ የቴዎድሮስ ታደሰን እንትን ልበለው ልሞክረው። ለምሳሌ ቴዎድሮስ ታደሰ ከፈትኩት፣ ኦፕን አደረኩት። መጀመሪያ የት እንዳለ ማስቀመጥ አለባችሁ። እየከፈተ ነው። ኩራስ ቲቪ ሰብስክራይብ ማድረግ እንዳትረሱ። ኦኬ ከፈተ ጨረሰ። ለምሳሌ እንስማው። የባህር ፈርጥነሽ ሽሽ እንደምትሰሙት ያው ዘፈኑ እንትን አለው ገብቶበታል። ስለዚህ ዘፈኑን አሁን የድምጹን የቴዎድሮስ ሙሳን ድምጽ የቴዎድሮስ ታደሰን ድምጽ ብቻ አውጥተን ክላሲካሉን እንዴት እንትንላለን ነው። እንደዛ ለማድረግ ምን እናደርጋለን? ኢፌክት ውስጥ እንገባና ወደታች ስንወርድ ኢፌክት ውስጥ ገብተን ወደታች ስትወርድ ምንድ አይሶሌሽን የምትላለች እኛና ማለት ነው። ቮካል ሪዳክሽን ኤንድ አይሶሌሽን የምትላለች እሷን እንነካታለን። ከዛ ሰሌክት ዘ ኦዲዮ ፎር ቮካል ሪዳክሽን ይላል። ሰሌክት አድርጉት ነው የሚለው። ስለዚህ ይሄንን ለምሳሌ እኔ ራይት ክሊክ ሌፍት ክሊክ አድርጋችሁ ሙሉን ሰሌክት ወይም ደግሞ ኮንትሮል እና ኤን ስትነኩ ሙሉን ሰሌክት ያደርጋል። ኮንትሮል እና ኤን ሲቲአርኤል እና ኤን ስትነኩ ሙሉን ሰሌክት ያደርግላችኋል። ከዛ ያው ተመልሳችሁ ኢፌክት ውስጥ ገብታችሁ ቮካል ሪዳክሽን ኤንድ አይሶሌሽን የሚለውን ትነካላችሁ። በመቀጠል ስትሪንግዙን ሎከት ቮካል እና የሚላለ ይሄ ዲቴል እንትኑን በደንብ ስለማላውቀው ነው። አክቹአሊ በቃ ኦኬ ትላላችሁ። ጀስት ኦኬ የሚለውን ትነካላችሁ። ኤክስትራክት ማድረግ ይጀምራል ማለት ነው። ኤክስትራክት እያደረገ ነው። ኦሬዲ ነው ኤክስትራክት ያደረገው ስላለኝ ኤክስትራክት ያደረገውን ልክፈትና ላሳያችሁ። ጀስት ይሄንን ካንሰል በለውና ያው ኤክስትራክት ካደረገ በኋላ ይመጣላችሁ። ያው አሁን እናንተ ድምጹን ነው ኤክስትራክት ያደረጋችሁ። ስለዚህ ኤክስትራክት ካደረጋችሁ በኋላ ኦፕን ቱ ነው የከፈተኝ ነው። ቴዎድሮስ ታደሰ ሚውዚክ ብቻ ብዬ እንተስናልኩት ነው። አሁን እስቲ እንስማ። ብቻውን ቀረ ማለት ነው። ስለዚህ ያው እናንተ ሪከርድ ያደረጋችሁትን ቮይስ ደግሞ ታመጣላችሁ፣ ኢምፖርት ታደርጋላችሁ ማለት አሁንም ኦፕን ትሉና ሚክስ ለማድረግ ስለሆነ አላማችን። ለምሳሌ እኔ ከዚህ በፊት ሪከርድ የተደረገ አንድ ሙዚቃ ላሰማችሁ። እዚህ ጋር ሪከርድ የተደረገ ሙዚቃ አለ። ኦፕን በለው። እሺ ይሄ ሪከርድ የተደረገ ሙዚቃ ነው። የባህር ፈርጥነሽ ሽሽግ ድብቅ እንቁ የንጋት ድርሳኔ ያገር በቃይ ስንቁ ሁለመናሽ ሙሉ ብቻ ዘፈን ነው ማለት ነው። ያው ቮካል ብቻ ነው ማለት ነው። ስለዚህ ክላሲካሉን የቀደሙ ክላሲካል እናመጣና
አድ እናደርግበታለን ወይም ደግሞ በአጭሩ ፎልደሩን እንፈልግና ያረግንበትን ፎልደር ለምሳሌ ቴዎድሮስ ታደሰ ሙዚቃ ብቻ ያረግንበትን እናመጣና እዚህ እንትኑ ላይ አውዶሲቲ ላይ ክላሲካል ብቻ ያለበት ላይ ሙዚቃ ነው ክላሲካል ያለበት እዚህ ላይ እንከተዋለን ማለት ነው። እየከተተው ነው። በነገራችን ላይ ይሄንን ሚክስ ማድረጉን በቨርቹዋል ዲጄ ብታረጉ ትችላላችሁ። ኦሬዲ ያንን ከታውት ካረጋችሁ ሙዚቃው በቨርቹዋል ዲጄ ብትሰሩ አንዳንድ ሰዎች ቨርቹዋል ዲጄ የሚሰራላችሁ ከሆነ ፒሲያችሁን ቢካላችሁ እንኳን ቨርቹዋል ዲጄ ያው ለሁሉም አፕሊኬሽን ላይ ፒሲ ላይ ስለሚሰራ ቨርቹዋል ዲጄ የሚለውን አውርዳችሁ በሱ መጠቀም ትችላላችሁ። ኦሬዲ ሲንስማ አሁን አንድ ላይ አድርገን ፈርጥነሽ ሽሽግ ድብቅ የንጋት ድርሳኔ ያገር በቃይ ስንቆ ለመናሽ ሙሉ የሴት ብርሃኔ ነሽና ለኔስ ማታ ማታ አትጥፊ ከጎኔ የኔ ዘንካታ የቀኑ ማቀነ ይመስላል ማለት ነው። ስለዚህ በዚህ መልኩ ሚክስ ማድረግ ትችላላችሁ። ያው ኤዲት የሚደረጉ ነገሮች አሉ እነሱ ደግሞ ሞር እናንተ ዲቴል እየገባችሁ ማየት ትችላላችሁ። ያው ሶፍትዌሩን እና እንትኑን ለማሳየት ያክል ነው። ኤኒዌይስ እኔ ሚክስ ያደረኩትን ላሳይ። የባህር ፈርጥነሽ ሽሽግ ድብቅ እንቁ የንጋት ድርሳኔ ያገር በቃይ ስንቆ ሁለመናሽ ሙሉ የሴት ድንቁ ብርሃኔ ነሽና ለኔስ ማታ ማታ አትጥፊ ከጎኔ የኔ ዘንካታ የቀኑ ማቀነው ያልፋል በጸሎታ የከንፈሯ ድባብ ጥዑም ቃል ማስፈሪያ አጀብ የንብ ንግሥት የማር መናኸሪያ 12 ወይም 16 ሚሊዮን ሰርች በማድረግ ታገኙታላችሁ። አብራችሁን ስለነበራችሁ እናመሰግናለን።